ሰላም ዛሬ ደግሞ በአዲስ ቪዲዮ ከች ብዬላችኋለሁ። ሰላማችሁ ብዝት ይበልኝ የኔ ቤተሰቦች። አሁንም እንደተለመደው ይሄ ቻናል ሰብስክራይብ በውዴታ ሳይሆን በግዴታ እንደተለመደው፣ ምክንያቱም ብዙ ሰዎች እያየው ነው ሰብስክራይብ አድርጋችሁ አንሰብስክራይብ የምታደርጉ ሰዎች ወይየውላችሁ። ዛሬ ደግሞ አንድ አዲስ አይዲያ ይዤላችሁ መጥቻለሁ። የምሬን ነው ብላችሁ ወጣቶች ሳተኛ፣ ምክንያቱም አሪፍ አይዲያ ወይንም ወደ ዩቲዩብ መምጣት አለባችሁ። የሶሻል ሚዲያው ጊዜው አሁን ነው። አረፈደባችሁ፣ መነሳት አለባችሁ። ምክንያቱም ወጣቶች እስከ መቼ ነው ከሰው የምትጠብቁት? ራሳችሁ መቻል አለባችሁ። ስለዚህ ዛሬ ደግሞ እኔ አዲስ አይዲያ ይዤላችሁ እመጣለሁ። ምክንያቱም በጣም ብዙ ሰዎች ያላችሁ ምን ለስራ ብዙ ሰዎች እኮ ካሜራ ፊት ለፊት እንደዚህ ምናምን በቃ ግራ ይገባናል እኮ ማንኛችሁም ተጨንቅም እናወራው ምናምን የሚጠፋ። ስለዚህ እኔ ሲጀምር ምናምን ብታይ በቃ ግራ ገብቶኝ ሁሉ በቃ ምን ልናገር ነው በቃ እንዴት ምናምን ፊት ለፊት ካሜራ ደቅኝ ምናምን በቃ ግራ ገብቶኝ ምናምን ይላል። ዛሬ እንደኔ ግራ ለገባችሁ ሰዎች ማለት ነው፣ እኔን ግራ ገብቶኛል። ካሁን በኋላ ያላችሁ እናንተ ደግሞ ግራ እንዳይገባችሁ እነግራችኋለሁ ማለት ነው። ስለዚህ ግዴታ የሆነ ሰው የሆነ አይዲያ ምን ብሰራ ይሻላል ምናምን ብላችሁ የራሳችሁ ኮንተንት ሊኖራችሁ ይገባል ግዴታ። ምክንያቱም ሰው የራሱ ተስጦ አለው፣ የራሱ ችሎታ አለው። ስለዚህ ያን ነገር እንዴት ነው እኔ ለህዝቡ አቅርቤ ህዝቡ ደግሞ ይወደዋል? ምክንያቱም የሆነ ሰው ሱቅ ሲከፍት አንድን ከስተመር በስነ ስርዓቱ አርቶ ከሸኘው ሌላ ከስተመር ይዞ ይመጣል። ሌላ አይታችኋል፣ ልክ እንደ ፒራሚድ ስካም ነው ማለት ነው። ስለዚህ ሶሻል ሚዲያም ልክ እንደዛው ነው። ዛሬ የምትሰሩት ቪዲዮ ህዝቡን የሚያስደስት ከሆነ ለህዝቡ የሆነ ጥቅም የሆነ ትምህርት ካለ ሼር ይደራረጋሉ። እናንተ ብቻ አይደላችሁ፣ ራሱ ፕላትፎርሙ የእናንተን ሶሻል ሚዲያችሁ የእናንተን ቪዲዮአችሁን ቫይራል ሊያወጣው ይችላል ማለት ነው። ስለዚህ ለህዝቡ የሚጠቅም ነገር፣ ህዝቡን የሚያስደስት ነገር፣ ህዝቡን የሚወዱት ነገር። ስለዚህ ምን ይባላል ኮንተንት ክሬተር የራሳችሁ አይዲያ ሊኖራችሁ ይገባል። ምክንያቱም አንድ ሰው ሆቴል ከመክፈቱ በፊት ኖርማሊ የሆነ ቦታ ላይ ሲሄድ እቤቱ ሲፈልገው እዛ አካባቢ ሰዎች ይጠቀሙልኛል ወይ ብሎ ያል። ምክንያቱም ሰዎች የማይጠቀሙለት ከሆነ ሊከስር ነው ማለት ነው። ምክንያቱም ያስተናጋጅ ደሞዝ አለበት፣ የሼፍ አለበት፣ የሰራተኞች ስላሉበት ወደ ኪሳራ ውስጥ እንዳይገባ ምድረው መጀመሪያ ታርጌት የሚያደርገው እዚህ አካባቢ ሆቴል በከፍ ሰዎች ይጠቀሙልኛል ወይ፣ ሰዎች አሉ ወይ፣ ተጠቃሚ ይኖራል ወይ የሚለውን ነው መጀመሪያ የሚያጠራው። ልክ እናንተም እኔ የምሰራው ቪዲዮ እይታ ይኖረዋል ወይ፣ ሰዎች ያዩታል ወይ የሚለውን በስነ ስርዓቱ ማየት አለባችሁ። ምክንያቱም ይሄን ነገር ካላያችሁ ዝም ብላችሁ የእናንተ ቪዲዮ መስራት የእናንተ ዩቲዩብ ላይ መጫን፣ ምክንያቱም አይታዩላችሁም። አንደኛው መንስኤ እሱ ነው። ብዙ ሰዎች ዩቲዩብ ላይ በጣም ብዙ አይታችሁ እስከ 300 እስከ 400 ቪዲዮ ይጫናል። ግን ምንድነው ሰብስክራይቡን ገብታችሁ ታዩ 1 2 3 ከዛ አይበልጥም። ይሄ ነገር ምንድነው ኖርማሊ የሆነ ሰው ቪዲዮ ስለሰራ ብቻ ቫይራል ይወጣለታል አይደለም፣ ሰዎች ይወዱታል ወይ የሚለው ነገር። ምክንያቱም የእናንተ ቪዲዮ ሰርታችሁ ዩቲዩብ ላይ ፖስት እንዳደረጋችሁ ነግራችኋለሁ በባለፈው ቪዲዮ ላይ። ልክ ፖስት እንዳደረጋችሁት ዩቲዩብ የእናንተን ቪዲዮ ለ10 ለ20 ሰዎች ይልክላችኋል። ምክንያቱም እነዛ ሰዎች ከወደዱት ለሌሎች ለ100 ሰዎች የመላክ እድሉ በጣም የሰፋ ነው። ልክ እንደዛው ነው። ስለዚህ የእናንተ ቪዲዮ ደግሞ ተወዳጅ እንዲሆን እናንተ ምን ብሰራ የሚለውን ኮንተንት በስነ ስርዓቱ መምረጥ ስላለባችሁ። ምክንያቱም አሁን ላይ ትንሽ ዩቲዩብ ሊከብዳችሁ ይችላል፣ ወጣቶች በተለይ አዲስ የሆናችሁ ሰዎች። ምክንያቱም ሰው የሰራው ነገር የትኛውም ይከብደናል ብላችሁ እንዳታስቡ። ሰው የሰራው ነገር ሰው በጣም ሲፈል ነው እኛ ነን የምናከብደው። ምክንያቱም በተለይ ደግሞ ራሳችሁን በጣም ከባድ ነው ምናምን ብላችሁ ለራሳችሁ አትንገሩት። ምንም ከባድ ነገር የለም፣ ቀላል ነው። ስለዚህ ለካ በቃ አትፈሩ። ብዙ ሰዎች ደግሞ ፊት ለፊት ካሜራ ነግራችኋለሁ፣ ኖርማሊ ፊቴ እንዲታይ አልፈልግም የምትሉ ሰዎች ካላችሁ ዜና መስራት ትችላላችሁ በኦዲዮ። ስለዚህ አሁን እንደነገርኳችሁ ሳትፈሩ ምንም ሳያስደነግጣችሁ የሰው ልጅ ከስተቱ ነው የሚማረውና ዛሬ ብታበላሹ ነገ እንደምታስተካክሉ ማወቅ እንዳለባችሁ። ስለዚህ ዛሬው መጀመር አለባችሁ። ምክንያቱም 1K 2K 3K ዩቲዩብ ላይ ለመግባት ሊከብዳችሁ ስለሚችል፣ በተለይ ደግሞ በቲክቶክ ሶሻል ሚዲያ ላይ ብትመጡ በጣም ሲምፕል ነው። በሁለት ቀን በአንድ ቀን የሚገባ ነው 1000 ሰብስክራይብ። ስለዚህ በዛ ገባችሁ ማለት በዛ ዩቲዩብ ቻናላችሁ ማስተዋወቅ ትችላላችሁ። በዛ የራሳችሁ ሰዎችን የሚያስቅ እንደ ኮሜዲ ቭሎግ ሊሆን ይችላል፣ የራሳችሁ አይዲያ ትምህርት ስለ ስራ ሊሆን ይችላል። ያን ነገር ይዛችሁ መጡ። ህዝቡ የእናንተ ቪዲዮ የማያይበት ምንም ነገር የለም፣ ተወዳጅ ነው የምትሆኑት። ስለዚህ እናንተ በጣም ትርፋማ ስለምትሆኑ፣ ስለዚህ አሁንም መግራችሁ ደግሜ ዩቲዩብን አሁኑኑ መጀመር አለባችሁ። በቃ ምንም ጊዜ አትስጡት። በመሀል ይቅርታ፣ ይሄ ቪዲዮ ለእናንተ ጠቃሚ ሆኖ ከተገኘ አሁንም ሰብስክራይብ አድርጉልኝ። ምክንያቱም ለእናንተ ሰብስክራይብ ማለት
የደውል በተኗ መጫ ነው። ለኛ ግን ከባድ ለእናንተ ግን ቀላል ስለሆነ ስለዚህ አሁንም ሰብስክራይብ ታደርጉልኝ በማለት በጣም ወዳጅዋለሁ። አሁንም እየነገርኳችሁ ነው ጊዜው አረፈደም ጀምሩ። እኔ በምችለው የምሬ ነው አግዛችኋለሁ። ስለዚህ ቪዲዮ ኤዲት ማድረግ ደግሞ በጣም ሲምፕል ነው። በቃ በጣም አሁን ላይ አይታችሁ ሆነ ኖርማሊ ፒሲ በቃ በስልካችሁ ሁሉ ነገር መስራት ትችላላችሁ። ያላችሁ ሰዎች ጀስት መግዛት ትችላላችሁ። የሌላችሁ ግን በስልካችሁ ካሜራ አያስፈልጋችሁ። በቃ ሪንግ ላይት ትገዛላችሁ። ከሌላችሁ ደግሞ እሱ ሞዲፊክ ስሩ በቃ። ስለዚህ አሁን ጀምሩ። የምሬ ነው ብላችሁ ብዙ ሰዎች መጀመር የምትፈልጉ ማችሉ ምናምን በቃ አላችሁ አይደል? ከኔ በታች ከኔ በላይ የሆናችሁ ያስተናገድ ይችላልላችሁ። ከኔ በታች የሆናችሁ ሰው ደግሞ እኔ ደግሞ ላግዛችሁ ዝግጁ ነኝ። ስልኬን ከፈለው ከስራ አድርግላችኋለሁ ወይ ደግሞ ከስር ጻፉልኝ። በስነ ስርዓቱ አግዛችኋለሁ። አሁንም እንዴት ዩቲዩብ መክፈት እንዴት ዩቲዩብ ተከፍቶ ሞኔታይዝ ማድረግ እንዳለበት እንደዚህ አይነት ቻናል እንዴት እንደምንሰራ አብረን ወደፊት እንጓዛለን። ስለዚህ በጣም ሲምፕል ነው። ተነሱ አንድ ላይ ሲያብረን ይሄንን ዩቲዩብ ቻናል እስቲ እንዱ በስቲ ወርስ እስቲ ዋንኬ እናስገባው። ሁላችሁ የምሬ ነው ብላችሁ አስደስቱኝ። ዋንኬ ያስገብታችሁ በጣም ወዳችሁ ሼር ለምትወዱ ሰው ሼር አድርጉ። አሁን እንደዚህ ጠቃሚና አሪፍ መረጃዎች ሆኑት ይዤ ወደ እናንተ ከጅላለሁ። እኔ የእናንተው የምትወዱኝ ወንድማችሁ አሌክስ ባላለው ለማታውቁኝ። ስለዚህ የዩቲዩብ ቻናላችንም አሁንም ሰብስክራይብ አድርጉ። ያው ትንሽ ማስታወቂያ ሳልሆንባችኋል። ያው አዲስ ስለሆንኩኝ ነው። በጣም ሶሪ ይቀጣ። ወዳችኋለሁ። ሰላማችሁ ይብዛላችሁ።